ወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መልአከ ምሕረት ቆሞስ አባ ይልማ ለማማረ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡራን የሀገረ ስብከትና የወረዳ ቤተ ክህነት ሰራተኞች፣ አባቶቻችን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እስከ ሞት ድረስ በወደደንና ባከበረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደረ። አምላካችን መድኃኒታችን ልዑል እግዚአብሔር እንዲመክረን እንዲያስተምረን የሚያስተምረን የሚመክረን እሱ ነው። ሁላችንም አጠር አድርገን የምንማማረው በተረጋጋ ሕሊና ሆነን የእግዚአብሔርን ቃል እንማማራለን ማለት ነው። እግዚአብሔር እንደወደደና እንደፈቀደ የምንማማርበት በዮሐንስ ወንጌል ምዕራፍ 5 ከቁጥር 7 ያለውን ኃይለ ቃል በማንሳት ነው። ወይቤሎ እወ እፈቅድ አልብየ ሰብእ አላ አልብየ ሰብእ። አዎ መዳን እወዳለሁ ግን ሰው የለኝም። የምንማማርበት ርዕሳችን የሚሆነው ሰው የለኝም በሚለው ኃይለ ቃል ነው። ይህንን ቃል የተናገረው አንድ ዘመድ ያጣ ቤተሰብ የሌለው ከእግዚአብሔር ምሕረት ለማግኘት እንኳን የሚያግዘው የሚረዳው ምንም አይነት ሰው የሌለው ለ38 ዓመት አልጋ ላይ ሲተኛ እግዚአብሔር ይማርህ፣ እንዴት ብለህ አደርክ፣ እንዴት ብለህ ዋልክ፣ እንደምን ሰነበትክ ብሎ የሚጠይቀው የሌለው ለ38 ዓመት ከአልጋው ጋር ተጣብቆ እንደ አልጋው አጥንቱ ብቻ ቀርቶ ስጋው አልቆ የነበረ ሰው ነው ሰው የለኝም በማለት የተናገረው። ቤተ ክርስቲያናችን ምዕመናን የሚማሩበትን ዘመኑን ጊዜውን ዋጅታ ከዘመኑ ጋር የሚሄደውን ትምህርት ከፍላ ታስተምራለች። እነሆ አብይ ጾም ከገባ ጀምሮ የመጀመሪያውን ቅድስ ዘወረደ ብለን የክርስቶስን ከሰማይ መውረድ ተማምረናል። ከዛ ቀጥሎ ቅድስት ብለን ስለ ሰው ልጅ ቅድስና፣ ስለ ዕለተ ሰንበት ቅድስና፣ ስለ እግዚአብሔር ቅድስና እነዚህን በሚገባ ተማማር በሁለተኛው ሳምንት። በሶስተኛው ሳምንት ደግሞ ምኩራብ የተባለውን ቤተ መቅደሱን የገባ ማዕከል አድርገውት ከተሰራበት ዓላማ አውጥተውት የነበረውን ቤተ መቅደሱን ያጸዳበት ለቤተ መቅደሱ የሚገቡትን ሰዎች ብቻ አስቀምጦ ለቤተ ክርስቲያን የማይገቡትን ለቤተ መቅደሱ የማይገቡትን በጅራፍ እንዳስወጣቸው ተማምረናል። ዛሬ ላይ ደግሞ የምንማማረው ስለዚህ ሰው አጥቶ ስለነበረ ሰው ያውም 38 ዓመት ሙሉ በእግሩ ሳይቆም ከአልጋ ጋር ሳይለያይ ስለኖረ ስለ አንድ ሰው ነው የምንማማረው። ሙሉ ታሪኩን ለማግኘት የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምረን ስናነብ ወዐርገ እግዚእ ኢየሱስ ኢየሩሳሌም ወቀርበ በዓለ ፋሲካሆሙ ለአይሁድ፣ የአይሁድ የፋሲካ በዓላቸው ደረሰ። ወዐርገ እግዚእ ኢየሱስ ኢየሩሳሌም፣ ጌታችን ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም ሲወጣ ወደ ኢየሩሳሌም መግቢያ ላይ የበጎች መዋኛ የበጎች መግቢያ የሆነ በር አለ። ይህም በር 5 መግቢያ ያለው ስሙም ቤተሳይዳ ይባላል። በዕብራይስጥ ቤተሳይዳ ይባላል። በግዕዙ ደግሞ ቤተሳይድ ይባላል። ቤተሳይድ ማለት የምህረት ቤት፣ የይቅርታ ቤት፣ የቸርነት ቤት ማለት ነው እና በዚህ ዋለው እውራን ዋንካሳን ወጽቡሳን በዛ በቤተሳይዳ እንደነገርኳችሁ መካከል ላይ ባሕር አለ። ወደ ባሕሩ መግቢያ ከቤተ ክርስቲያኑ በር ምን አለ ወይም ደግሞ ከምኩራቡ በር ባሕሩ አለ። ለባሕሩ ደግሞ 5 መግቢያ 5 በሮች አሉት። በዛ በ5 በር ዙሪያውን ምዕመናን አይን የሌለው ሰውነቱ ማለት ጀርባው የጎበጠ
ሰውነቱ የሰለለ ልዩ ልዩ በሽታ ያለበት በጥቅሉ በዛ በአምስቱ በሩ ላይ ተቀምጠው ይጠብቃሉ። ምክንያቱም የዛ ቦታ ስም ቤተሳይ የምሕረት ቦታ የይቅርታ ቦታ ስለሆነ ማለት ነው። ስለዚህ ሁሉም ሰዎች ጤነኞች በሽተኛ የሆነ ቤተሰባቸውን እየተሸከሙ ወስደው እዛው ይጥሉታል። ይህ ተአምረኛ ቦታ ይህ ውሃ በሳምንት አንድ ቀን አንዳንድ ሰው ይፈወስበታል። በሳምንት አንድ ቀን ቅዳሜ ቅዳሜ ብቻ መልአኩ ከሰማይ ይወርድና ወደ ውሃውን ሲመታው ውሃው ይናወጽና ይማታ ነበር። በዛ ቅጽበት በአምስቱም በር ያሉ የተሰበሰቡ ሰዎች የወደቁ የተኙ ጤና የጎደላቸው በተለያየ መንገድ በሽተኞች የሆኑ እነዚህ ሰዎች አስታማሚ ያለው ሰው ሩጦ ሂዶ ፈጥኖ መጀመሪያ ውሃው ሲናወጽ ወደ ባህሩ የወደቀ ሰው ይድናል። ፈጥኖ እንግዲህ በሳምንት አንድ ሰው ነው የሚድነው። ውሃውም የሚናወጸው በሳምንት አንድ ጊዜ ነው። በሳምንት አንድ ጊዜ ቅዳሜ ውሃውን መልአኩ ሲመጣው ውሃው ይናወጻል። በዛች በሳምንት አንድ ቀን ደግሞ አንድ ሰው ይፈወሳል። ያ የሚፈወሰው ሰው ደግሞ ቤተሰብ ያለው ዘመድ ያለው መቆም የሚችል ከሆነ ሩጦ መሄድ የሚችል ከሆነ ሩጦ ቀድሞ ውሃው ሲናወጽ ከውሃው ውስጥ የገባ ይድናል። እግር ያለው በእግሩ ሩጦ ይገባል። ሌላ ደግሞ መቆም የማይችል ሰው ከሆነ አስታማሚ ቤተሰብ ያለው የሚያስታምም ረዳት ያለው ሰው ፈጥኖ ውሃው ሲናወጽ ብድግ አድርጎ ወስዶ ወንዙ ላይ ይጥለዋል። ስለዚህ ሰው ሁሉ አይተኛም ነበር ማለት ነው። ሲጠብቅ ነው የሚያረሙ ለሊት ለመሽቀዳደም። ስለዚህ ይህ በሆነበት ሰዓት ይህ ሰው 38 ዓመት ለምን ተኛ? ወቀሪቦ ጊዜ ኢየሱስ ርእዮን ለውእቱ ብእሲ ጌታችን ኢየሱስ ክርስቶስ ቀረብ ባለና ይህን ሰው ተመለከተው። ወአእመረ ከመ ጐንደየ ውስተ ደዌሁ ጠጋ ብሎ አየውና መቼም ብዙ ዘመን የታመመ ሰው ይለያል። ስጋው አልቆ አጥንቱ ብቻ ቀርቶ አጥንት ብቻ ሲያዩ ይህ ሰውዬ ህመሙ እንደዘገየበት እንደኖረበት ታሞ እንደቆየ ለብዙ ዘመን እዚህ አልጋ ላይ ተኝቶ እንደኖረ አወቀ ይላል። አስቡ 38 ዓመት። ከዛ በኋላ ምን አለ? ቀረብ አለና ተፈቅድኑ ትየው አለው። ወዳጅ ልትድን ትወዳለህ አለው። እወእፈቅድ አላ አልብ የሰብ መዳንስ እወዳለሁ። አስቡት፣ መዳንስ እወዳለሁ ግን ሰው የለኝም። ሰው በማጣቴ 38 ዓመት እዚሁ ወድቄያለሁ በማለት ተናገረ። ከዚህ በኋላ ምን አለው? ተንስ ወንሳ አራተከ ወሁር ቤተከ። ተነስ 38 ዓመት የተኛህባትን አልጋ 38 ዓመት የተሸከመችን አልጋ አንተ ተሸከማትና ተነስና ሄደው። እግዚአብሔር ሲደርስ 38 ዓመት የተኛባትን አልጋ ተሸክሞ ወደ ቤቱ። ከዚህ በኋላ አይሁድ መንገድ ላይ ያገኙትና አንተ ማነህ? በሰንበት አልጋ ተሸክመ ትሄዳለን? ይሄ እኮ በዓል እየሻርክ ነው። አንተ ማነህ አሉት። ስለምመለስ ነው። በደንብ እኛ ህይወት ጋር እያገናኘን እንማማረዋለን። መጀመሪያ ታሪኩ እንድትይዙት ነው። ከዚህ በኋላ አይ አለ አልጋን ተሸክመ ሂድ ያለኝ ማለት ከደዌ የፈወሰኝ እሱ አልጋን ተሸክመ ሂድ አለኝ። ምክንያቱም እኔ በዓልን የሻርኩ አይደለሁም፣ ግን አለ አልጋይም እንድነሳ የፈወሰኝ ከ38 ዓመት ደዌ ያዳነኝ እሱ አልጋን ተሸክመ ሂድ ስላለኝ ነው ተሸክመ የምሄደው። እሱ ማን ነው አሉት። ኢያእመረ ዛህዌዎ ያዳነው ማን እንደሆነም አላወቀም። ወደፊትም ወደ ኋላም አየና ግራ ገባው። እኔ እንጃ አለ። እንዲህ እንዳለ ብዙ ህዝብ ስለነበር ወጥቶ ሄደ። ከዛ በኋላ ከምኩራቡ ጌታችን ኢየሱስ ክርስቶስ ጠበቀውና በል ከዚህ በኋላ ብትበድል ከዚህ የበለጠ ያገኛል። ኢታሐኪም ዝዳግመ
ከዚህ በኋላ ደግመህ እንዳትበድል ከዚህ የበለጠ ደዌ እንዳያገኝ በማለት ነገረውና ተለያዩ ይላል። ይህ የዚህ ሰው ወንጀል ምን እንደሆነ ወደ ኋላ ስለምናየው ወደ መጀመሪያው እንመለስና እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ኖሯል። 33 ዓመት ከ3 ወር ሲኖር ከችግረኞች ቤት ነው የሚገኘው። ሰላም ካጡት፣ ጤና ካጡት፣ የተለያየ ችግር ካለባቸው እንዲሁም ለምጻም ተብለው ከሰው ከተገለሉት በየትኛውም መንገድ የተሻለ ኢኮኖሚ ካለው ሰው ጋር ክርስቶስ አልተገኘም። ከተናቁት፣ በማህበረሰቡ ከሚገለሉት፣ ወገን ካጡት፣ ዘመድ ካጡት፣ ዘመድ ሁሉ ከረሳቸው ከሰለቻቸው ሰዎች ጋር ለዘመናት በደዌ ከኖሩ ሰዎች ጋር ነበር ክርስቶስ የነበረው እና ይህን የፈውስ አገልግሎት ይህንን የምህረት አገልግሎት እያደረገ ሲሆን ነው እዚህ ቦታ የደረሰው። እንግዲህ የበጎች በር አለ። የበጎች በር ማለት ምን ማለት መሰላችሁ? ወደ ውስጥ ቤተ መቅደሱ አለ። ወደ ቤተ መቅደሱ የሚገቡት የሚሰዉት በጎች እዛ ተመርጠው ነው ወደ ውስጥ የሚገቡት። ከዛ ይመረጡና ይህ ለመስዋዕት ይገባል፣ ይህ ለመስዋዕት ይሆናል፣ ይህኛው ለመስዋዕት አይሆንም ተብሎ ይመለሳል። የበጎች በር የተባለበት ለዛ ነው። ያ ደግሞ አለ 5 በሮች አሉት ራሱ ወንዙ። 5 በሮች ምንድን ናቸው? በ5 በሮች ሁሉ ምዕመናን እየገቡ የሚፈወሱባቸው ነው ይላል። 5 በሮች የተባሉት በኃይል የተባለችው የኛ የልጅነት ጥምቀታችን ደግሞ ልጅነት ጥምቀትን የምናገኝባት ቤተክርስቲያን ናት። 5 በሮች ድውያን የሚፈወሱባቸው 5 በሮች ደግሞ 5 አዕማደ ምስጢር ናቸው። ያለ 5 አዕማደ ምስጢር ፈውስ ማግኘት የእግዚአብሔር መንግስት ማግኘት አይቻልም። ፈውስ ሲባል ፈውስ ስጋዊ ብቻ አይደለም፣ ፈውስ መንፈሳዊ። ከ5 አዕማደ ምስጢር መካከል ምስጢረ ጥምቀት ነው። ምስጢረ ጥምቀትን ያላከናወነ ሰው ድነት አያገኝም። ስለዚህ በምስጢረ ጥምቀት ድነት እናገኛለን። ያውም ደግሞ ስጋዊ ድነት ሳይሆን ነፍሳዊ ዘላለማዊ ድነት። በምስጢረ ቁርባን ፈውስ እናገኛለን፣ ስጋዊም መንፈሳዊ ፈውስ የምናገኝበት። በዚህ ድውያን ተቀምጠው ዘመድ ያላቸው ወገን ያላቸው ወደ ባሕሩ እየተጣሉ ይፈወሱ ነበር። ይህ ሰው ግን አስቡት 38 ዓመት ሲኖር እንደው አንድ ቀን ሳይቀድም ቀርቶ ነው። ይህ ሰው መቼ መሰላችሁ? ክርስቶስ ሲወለድ ራሱ የ6 ዓመት በሽተኛ ነው። ክርስቶስ ከመወለዱ በፊት 6 ዓመት በአልጋ ላይ ያለ ሰው ነው። 6 ዓመት 5 ዓመት ማለት ነው። ያው ከትንሣኤው በፊት ስለሆነ ያዳነው፣ ከዕለተ ስቅለቱ በፊት ስለሆነ ያዳነው። ስለዚህ ምንድነው ይህ ሰው ለ6 ዓመት በሽተኛ ሆኗል። ክርስቶስ ከመወለዱ በፊት እንኳን ክርስቶስ ተወልዶ ደግሞ 30 ምናምን ዓመት። ስለዚህ ክርስቶስ አድጎ ነው ይህ ሰው ሊፈውሰው የቻለው። እስከዚህ ድረስ መዳን ያልቻለው ለምንድን ነው? መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። ህሙም ማለት ነው። ደዌ ያለበት በሽተኛ ማለት ነው። ስለዚህ ይህ ሰው 38 ዓመት አልጋ ላይ እንዲተኛ ያደረገው እግዚአብሔር በምሕረት ስላልጎበኘው ነው? አይደለም። ወደ ወንዙ አንስቶ የሚጥል ቤተሰብ ስለሌለው ነው። ከሱ በኋላ እኮ ዓመት ያልቆዩ ይኖራሉ፣ 6 ወርም ያልቆዩ ይኖራሉ። ዘመድ ያላቸው፣ መቆም የሚችሉ መንቀሳቀስ የሚችሉ አስታማሚ ያላቸው፣ ጠያቂ ያላቸው በ6 ወር እኮ ተፈውሰው ሄደዋል። ምናልባት እንደ ዕድል የበረታ ካለም ደግሞ 1 ቀን ብቻ ያደረሰው ይኖራል። ምክንያቱም ያን ጊዜው ድነት በሩጫ የቀደመ እንጂ በሀሳብ የቀደመ በእምነት የበቃል ነበር። በሩጫ የቀደመ ነበር የሚድነው። ያን ጊዜ የጉልበት ጥንካሬ እንጂ የሃይማኖት ጥንካሬ አልነበረም። ስለዚህ ይህ ሰው ደግሞ ማንም ዘመድ የለውም። ምናልባትም እኮ ሰልችቷቸው ጥለው ሄደው ሊሆን ይችላል። እያስታመሙ የተወሰነ ቀን ወረፋ አልደርስ ሲል ሰውየው ሲሰለቻቸው ጥለው ሄደው ሊሆን ይችላል፣ አይታወቅም። እና ከኋላው እየተነሱ ዘመድ ያላቸው እየተፈወሱ እየዳኑ ሲል ለ38 ዓመት በሰው ማጣት 38 ዓመት አልጋ ላይ እንዲቆይ አድርጎታል። ይህ ሰው ያለ እያለ
ዛሬ እኮ ከ38 ዓመት ያላነሰ ያ ትዕግስተኛ ስለሆነ 38 ዓመት። ከዚህ ሰው ሁለት ነገር እንማራለን። የመጀመሪያው ትዕግስቱን አስቡት እስኪ። አሁን 38 ቀን በደዌው ሆኖ የሚያድነኝ እግዚአብሔር ይመጣል ብሎ መጠበቅ። በእርግጥ አሁን እናንተ የምትሉት መፍትሄ አቶ የት ይሄድ ነው የምትሉት። እግርም ከሌለው ሌላ መፍትሄ ኖሯ ቢያንስ ከሆው ይገባል ነበር ልንል እንችላለን። ይህ ሰው በሽተኛ ሆኖ 38 ዓመት ለመሆኑ የኖረው የጤንነት ህይወቱ መቼ ይሆን? ስንት ዓመት ሊሆን ነው? ስለዚህ ይህ ሰው የጤንነት ህይወቱ ትንሽ ያጥበጣል። ስለዚህ ዘመኑ ሁሉ በደዌ የተያዘ ነው። ይህን ያክል ትዕግስት 38 ዓመት እንዴት ሲታገስ ነው? እኛ እኮ 7 ቀን መታገስ አይቻልም ማለት የተቀመጠው ደግሞ ጸበል ቦታ ነው። እኛ እኮ ጸበል በገባን በ3ኛው ቀን ምልክት ካላገኘን ይሄ ነገር ዝም ብዬ ወደሚያዋጣ ልሂድ መፍትሄ ያለው አይመስለኝም ነው የምንለው አይደል? በቃ 3 ቀን ከተቀመጥን በ3 ቀን ውስጥ ምልክት ካላገኘን እኛ የለንም። ለዚህ ሰው ግን 38 ዓመት ሲኖር አሁንም በተስፋ የኖረ ሰው ነው። ምናልባት ከዚህ ሰው ልንማር የምንችለው ይህ ሰው ይድናል ብሎ ተስፋ ያደረገው የለም። ወደ ወንዙ የሚገባ ዘመዶቻቸው ይዘዋቸው የሚመጡ በሽተኞች ሳይቀር ተስፋ ቆርጠውበት አንበሱ እንደው ትንሽ ጠንከር ያለው ይህን አይቶ ይህስ አይረባም እያለ ዕለተ ሞቱን የሚጠብቅ ሰው እንጂ ቁሞ የሚሄድ አላሉትም። ምናልባትም እኛ እኮ ዋጋም የለው ያላቸው ሰዎች እግዚአብሔር በሕይወት ሲያቆማቸው እናያቸዋለን። ካሁን በኋላ እንኳን ምንም ዋጋ የለኝ አልተርፍም ካልን በኋላ እኮ ተነስተን ቆመን እንሄዳለን። እምነት ሲኖር እግዚአብሔር የሚፈውስበት የሚያድንበት ጊዜ ሲገለጥ፣ እኛም ትዕግስት ሲኖረን፣ እኛም እግዚአብሔር እኛን የሚያድንበት የራሱ የሆነ ቀን አለው ብለን ስንጠብቅ እግዚአብሔር እኛን የሚጎበኝበት ቀን አለው። 38 ዓመት የተኛውን ሰው ሄደና ጠጋ አለው። የሚገርማችሁ ግን ሰው ከማጣትና እግዚአብሔርን ከማጣት ማን ይበልጣል? እግዚአብሔርን ማጣት ይከብዳል። ሰው ቢታጣም ደግሞ የሚገርመው እግዚአብሔር የሚገኘው ከችግረኞችና ሰው ከሌላቸው ስለሆነ ዘመደ ብዙ ለሆነው አይገኝም ማለት አይደለም። በተለይ በዘመድ ብዛት መዳን የሚፈልግ ሰው፣ በተለይ በዘመድ ብዛት መመካት ለሚችሉ ሰዎች እግዚአብሔር ሩቅ ነው። ምክንያቱም በእነሱ ቤት ዘመዳቸው እንጂ እግዚአብሔር ስለሌለ፣ እግዚአብሔር ስላልተጋበዘበት። ስለዚህ ሰው ግን ከ38 ዓመት ደዌ ሰው እንኳን ቢያጣ እግዚአብሔር ጎበኘው። አስቡ፣ ድነቱ ደግሞ የሚገርም እኮ ነው። 38 ቀረባለና ልትድን ትወዳለህ አለው። ለምን ጠየቀው? አሁን እናንተ እንኳን 38 ዓመት 8 ቀን ታማችሁ መዳን ትፈልጋለህ ቢላችሁ ምንድን ነው የምትሉ? ያውም ሆስፒታል መጥቶ አንድ ሰው ሆስፒታል ከተኛችሁበት መዳን ትወዳለህ ቢለን ምንድን ነው የምንለው? የዚህ ሰው ትዕግስት የተለየ ነው። እና ምን ላድርግ እዚህ የመጣሁት አይደለም ነው እንዲህ ነው እኔ ብጠየቅ እንደዚህ መልሰው ድነት ፈልጌ የተቀመጠ ሰው መዳን ትፈልጋለህ ቢለኝ እና እኔ ሆስፒታል አማኝ ነው እዚህ የተኛሁት ሌላ መልስ ልንመልስ እንችላለን። ምንድን ነው ያለው? አዎ ግን ሰው የለኝም ማለት እውነቱን የተጎዳበትን ተናገረ። ሰው የለኝም ያለው አሁን የባሕርይ አምላክ አልመሰለውም። እንደው ሲያየው የ30 ዓመት ጎልማሳ ነውና ክርስቶስ እንደው አንድ ወጣት መስሎት እንደው ለነፍሴ ብሎ ወደ ባሕርይ ይጥለኛል ብሎ ነው የጠበቀው። አሁን ወደ ባሕርይ አንስቶ ይወረውረኛል፣ ይረዳኛል፣ በጉልበቱ ይረዳኛል ነው እንጂ ያን ያክል አልጋ ተሸክሞ እንደሄድም አልጠበቅም። ወጣቱ ነው ስላየው በል ወደ ወንዙ ሊጥለኝ ነው፣ ይህም አሳዝኜው ነው በማለት እንደው ተራ ጎረምሳ መስሎ ነው የታየው። ከዛ በኋላ በል እንግዳስ ልትድን ትወዳለህ ብሎ የጠየቀው የመጀመሪያው የሰው ልጅ ለመዳን የራስ ድርሻ ስላለው ነው። የመጻጉዕ ድርሻ አለው ለመዳን። ወገኖቻችን ጸበሉን ሞከርኩት እምቢ አለኝ አትበሉ። መጀመሪያ የራሳችን ድርሻ አለ፣ የእግዚአብሔር ድርሻ አለ። አንድ ሰው ከተያዘበት ደዌ ለመዳን የራሱ ድርሻ አለ፣ የእግዚአብሔር ድርሻ አለ። የራሳችንን ድርሻ ተወጥተን የእግዚአብሔርን ድርሻ እንዲወጣ መጠየቅ ያለብን። እኛ ግን ሁሉንም እሱ እንዲወጣ ነው። ይህ ሰው ማመን አለበት። እምነት ድርሻው ነው። ማመን የእሱ ድርሻ ነው። ከዛ በኋላ ፈቃደኛ መሆን ድርሻው ነው። አዎ አለ። ሁለተኛው ልትድን ትወዳለህ። ለምን? ይህ ሰው የሚገርማችሁ በኋላ የሚመልሰውን ወረታ ታዩታላችሁ።
በዕለተ ዓርብ ክርስቶስን በጥፊ ዋጋውን መልሶለታል። ሰው እኮ እንደዚህ ከባድ ነው፣ በጥፊ ክርስቶስን። ስለዚህ ያን ጊዜ አለ ጠይቆ ቢያድነው ማን አድነኝ አለህ? ማን አድነኝ አለህ? ጠይቄሃለሁ፣ እርዳይ ብያለሁ፣ ለምን በሰንበት ቃል አንቀኝ ብሎ ስለሚቃወም ፈቃዱን ጠየቀው። ከዚህ በኋላ ተነሳ ነው አልጋን ተሸክመ ሄዳለሁ። መታደል ነው በእውነት 38 ዓመት የተኛ ሰው ቀርቶ 8 ቀን የተኛ ሰው ራሱን መሸከም ይችላል? ተደግፎ በቀኝ በግራ ቤተሰብ ይዞት ማለት 38 ዓመት የተኛው ሰው አንድ ቀን የተኛ ሳይመስለው ተኝቶበት የከረመውን አልጋ ያው የብረት አልጋ ያን ተሸክሞ ጉዞውን ደስ አይልም? የእግዚአብሔር ምሕረት እንዲህ ነው። የእግዚአብሔር ምሕረት እንዲህ ነው። በእውነት እግዚአብሔር ሲመጣ በዚህ መልኩ ነው የሚፈውሰው። ምናልባት ዛሬ ይህችን ቀን የሚጠባበቁ ወገኖቻችን አሉ፣ ሰው ያጡ በጎረቤት እኮ እግዚአብሔር ይማርህ የሚላቸው ሰው ያጡ፣ ህመማቸው ተለምዶባቸው ከሌላም ቦታ ያ ልምዱ ነው ተብሎ እግዚአብሔር ይማርህ የሚል ጠያቂ ያጣ፣ ጎረቤት ያጣ፣ የሚጎበኘው ያጣ ሞቶና በጎረቤታቸው የሰው ያለ የሚል የወገን ያለ የሚል የዘመድ ያለ የሚል እግዚአብሔር ምናልባትም ቢያናግረው እንደ መጻፉ ሰው የለኝም የሚል በጎረቤታችን ሞቷል። ስለዚህ ለነሱም እግዚአብሔር በምሕረት ይጎብኝልን። እኛም በድርሻችን እንጠይቃቸው። እግዚአብሔር ይማርህ፣ እግዚአብሔር ይማርሽ እንበላቸው። በእውነት የታመመ ሰው ከጎረቤታችሁ ካለ ጠዋት ስትወጡ ማታ ስትገቡ ሳትጠይቁ አትግቡ። በእውነት እግዚአብሔር ይማርህ በሉት። ያ ሰው ትልቅ ነገር እንዳደረጋችሁለት ነው ነገሩ። አሁን ለካ ችግር ነው። ሰው እኮ ነገሩ የታመመ ሰው ጠይቆ መጽደቅም አልቻለም። ምክንያቱም ይህ ሶሻል የሚባል ነገር አለ ለካ፣ ባዶውን አይጠየቅም ለካ። መጽደቂያ እኮ አጣር በእውነት እንደ ሁሉ በገንዘብ በቃ በሳንቲም ተቆራረጠ። አሁን እኔ ልጽደቅ ብዬ ከአንድ ቤት እግዚአብሔር ይማረን የሚያየው አፌን ሳይሆን እጄ ነዋል። የተኛው ሰው ራሱ ምን ይዞ መጣ እና እንዴት ብለን ልጽደቅ? ስለዚህ ሰው ጠያቂ አልባ ያደረገው ይህ ነው። በጣም ይሄ መጠን የሌለው ሶሻል የሚባል ድሃ የተበደለበት ጠያቂ ያጣበት። ምክንያቱም እሱ 200 ብር ይዞ ካልሄደ፣ እሱ ጁስ ገዝቶ ካልሄደ ነገ የሚጠይቀው የለም። ስለዚህ ሰው ምንም ስለሌለው መጠየቅ ይፈልጋል። ባዶውን እንዳይሄድ ይከብደዋል። ስለዚህ ይቀራል። በተራው ሲታመም ማን ይጠይቀው? ወንበር የለውም። አሁን መንፈሳዊ የሚባል በነፍስ የከብርበታል የሚባል ስለሌለ ወዳጅ ዋናው ወገኑ ገንዘብ ነው ስለተባለ በአፍ እግዚአብሔር ይማርህ ከምትለኝ ይልቅ 200 ብር ሰጠኝ ይሻለኛል የሚል ትውልድ ስላለ፣ ስለዚህ ከዚህ እይታ ልንወጣ ይገባል። ምክንያቱም ብታመም አልጠየቃችሁኝም። በክርስቶስ ፊት ስንቆም የምንጠየቀው ጥያቄ ስለሆነ ይህ ነው። ስለዚህ ይህን ካለ በኋላ ይህ ሰው ተፈወሰ። አልጋውን ተሸክሞ ወደ አስቡ እንግዲህ አልጋውን ተሸክሞ ሲሄድ ማን አገኙት? አይሁድ። መቼ ነው የተፈወሰው? ቅዳሜ። አስቡት 38 ዓመት የተኛን ሰው እግዚአብሔር ይማርህ፣ ኧረ እንኳን ደስ አለህ፣ ኧረ ለዚህ እንኳን አበቃ፣ ኧረ እንኳን ቁመህ ሄድክ ማለት ሲገባቸው ለምንድን ነው በዕለተ ሰንበት አልጋ ተሸክመህ የምትሄደው? አሁን እንኳን ዳንክ፣ እንዴት ብለህ ዳንክ፣ እንኳን እግዚአብሔር ጎበኘ ማለት ሲገባ እነሱ ያንገበገባቸው ዕለተ ሰንበት። ወገኖች ከእሑድና ከሰው ማን ይበልጣል? ከሰውና ከዕለተ ሰንበት ማን ይበልጣል? ሰው ነው የሚበልጠው ወገኖች። ዕለተ ሰንበት ስለ ሰው ተፈጠረች አይደል? እሷ እንድታርፍብን ሳይሆን እኛ እንድናርፍባት ነው የተፈጠረችው። ስለዚህ ያውም እኮ የብሉይ ኪዳን ቀዳሚት ሰንበት ናት። ይህን ሰው እግዚአብሔር እንኳን ለዚህ ያበቃ ማለት ሲገባ ማን ያዳነ? ለምን ዳን? ያውም ደግሞ ለምን አልጋ ተሸከመ? ነዛ እኮ ነው ምንም አይን የሌለው ነው እውሩ የኖረውን ሰው እግዚአብሔር ሲፈውሰው እንዴት በሰንበት ትድናለህ እያሉ ይከራከሩ ነበር። አይጠፋም ዛሬም ድሃ ሆኖ ኑሮ እንደ ትንሽ ገንዘብ ሲያገኝ እግዚአብሔር በበረከት ጎብኝቶት የታባቱ ጠንቋይ ሄዶ ከበረ። የታባቱ አገኘው የተሰረቀው ነው እንጂ የምንለው እንኳን እግዚአብሔር በበረከት ጎበኘ መልካም እንኳን ከዛ ድህነት አላቀቀ እንጂ ሰው እኮ የለም። የት ሄዳ አንተ ማንኛው ጠንቋይ ቢሰጠው ነው? ምን ቢዘርፍ ነው? ምን ቢቀማ ነው? እንደዛ ነው በቀኛ እይታና ይህ ሰው እንዲህ ብሎ ሲመለስ ተመልሶ ሲሄድ ጠየቁት። የጠየቁት ጥያቄ ትክክል አይደለም፣ አላወቀም፣ ዝም ብሎ ሄደ። እኔ ያዳነኝ ሰው አልጋን ተሸከም ማለት ተሸክም ሄድኩኝ አላቸው። ከዚህ በኋላ ይህ ሁኔታ አለቀ፣ ተከናወነ።
ይህ ሰው የከፈለውን ወረታ ታዩታላችሁ። ምን አለው? ከቤተ መቅደሱ አገኘውና ከሰው መካከል ሆነና በል ደግመህ እንዳትበድል ከዚህ የበለጠ እንዳያገኝ አለው። ምክንያቱም እስካሁን የታመው ስጋ ነው። ከዚህ የበለጠ ከበደልክ ግን የነፍስ ቁስል የነፍስ ደዌ ነው የሚያጋጥም በማለት አናገረውና ይህ ሰው ምን አደረገ መሰላችሁ? በዕለተ ዓርብ ክርስቶስ ሲሰቀል መከራ ሲቀበል በጲላጦስ ፊት ሲጠየቅ ይዘው አንዱ ተገኘ አብሮ ይሰቀል እያለ አስቡት በእውነት። ከዛ በኋላ ቀረብ አለና በጥፊ እኔንም ያዳነኝ ይህ ነው ብሎ መጠቆም ሲገባው ቀዝ አለና ይህ ነው ያዳነኝ አለና በጥፊ አለው። አስቡት፣ የሰው ልጅ እኮ ውለታው እንደዚህ ነው የሚከፍለው። ከዚህ በኋላ ምን አለው? መልካም ስላደረኩ ፈንታ ለምን በጥፊ ትመታኛለህ? ክፉም አድርጌ ከሆነ መስክርብኝ እንጂ ስለምን ትመታኛለህ አለው። አይ ትዕግስት ክርስቶስ በእውነት። ከዛ በኋላ ይህ ክርስቶስን የተማታበት እጁ ነደደ፣ ሰለተ ይላል እና ብዙዎቻችን እኮ ክርስቶስን ከዚህ የበለጠ መተነዋል አይደል? ትናንት እግዚአብሔር ወይ እያልን 24 ሰዓት ስሙን ስንጠራው ነበር። ዛሬ በምሕረት ሲጎበኘን ያልበደልነው አለ እና የሁላችንም መልስ እንደዚህ ሰውዬ ታሪኩ ስለተጻፈ እንጂ የእኛ ታሪክ ቢጻፍ ክርስቶስን ብዙ ጊዜ መተነዋል እና የሰው ልጅ መልሱ ይህ ነው። የእግዚአብሔር መልሱ ደግሞ ይህ ነው። አሁን ወደ ትምህርቴን ልጨርስ ነው። አስቡ እንግዲህ ያ መጻጉዕ የተባለው ማን ነው ካላችሁ ወደ ሌላ ምሳሌ እንምጣና ይቺ ቤተክርስቲያን ናት። መጻጉዕ የተባለችው ይቺ ቤተክርስቲያን ናት። የጠየቃት እግዚአብሔር ዛሬም ያለው እግዚአብሔር ነው። ይቺ ቤተክርስቲያን ምን አለች መሰላችሁ? ሲጠይቃት በዘረኝነት ታማ፣ በጎጠኝነት ታማ፣ በደንታ ቢስነት ታማ ከኔ ካገልጋዩ ከኔ ጀምሮ እስከ እናንተ እስከ ምዕመኑ በእኛ ታማ የሰው ያለ እያለች ነው። እግዚአብሔር ምን አላት? መጣና ሲጠይቃት ሰው የለኝም አለች። ምክንያቱም ከቤተ ክርስቲያን ያልሆነ ዓለም የምትጠቀምበት አንድም ነገር የለም። ከቤተ ክርስቲያን ያልሆነ የቤተ ክርስቲያን ያልሆነ ስልጣኔውን በሉት፣ የሙያ ውጤቱን በሉት፣ የጤና ውጤቱን በሉት፣ የጽሑፍ ውጤቱን በሉት፣ የቅርጻቅርጽ ውጤቱን በሉት የቤተ ክርስቲያን ነው። ሁሉን የሰጠች ቤተ ክርስቲያን ናት። አሁን የሰው ያለ እያለች ነው። ምክንያቱም ሁሉም ትተዋታል። ከኔ ካገልጋዩ ጀምሮ ትቻታለሁ። እናንተም ሁላችንም አሁን የሰው ያለ ሰው አጣው ሰው የለኝም እያለች ነው። ምክንያቱም ሁሉም በሷ ላይ እጁን እየቀሰረባት ስለሆነ ሁሉም በሷ ላይ እጁን የማይዘረጋ ስለሌለ የሰው ያለ የወገን ያለ እያለች ነው ቤተክርስቲያን። ሰው አጥታለች። ከአገልጋይ እስከ ምን ድረስ ከላይ እስከታች በእውነት በችግሯ ጊዜ ችግሯን የሚቃወምላት ወይም ደግሞ በችግሯ ጊዜ ችግሯ የተሰማው ከላይ እንጂ የውስጥ የቤተ ክርስቲያንን ችግሯን የተረዳ ሰው አታለች። የሰው ያለ እያለችን ነው። ምናልባት ጆሮ ያለው ይስማ በእውነት እየጠራችን ነው ከኔ ጀምሮ። ስለዚህ ይቺ ቤተ ክርስቲያን ሁላችንም ትሻለች፣ ሁላችንም ትፈልጋለች። የሁላችንም እርዳታ ሳይሆን የሁላችንም እምነት፣ የሁላችንም አንድነት። ስለዚህ ይቺን ቤተ ክርስቲያን ክርስቶስ በዕለተ ምጽአት መጥቶ እስከሚሰበስባት ድረስ የእኛ ኃላፊነት ስላለብን ስንጠራ አቤት ብለን እንድንመጣና የቤተ ክርስቲያን ችግሯን እንድንፈታ ያ 38 ዓመት ከተፈወሰው ይልቅ እኛ ባለውለታ ስለሆነ እሱ የተፈወሰው ከ38 ዓመት ህመም ነው። እኛ ግን የተፈወስነው ከ5500 ዓመት ህመም ነው። ከ5500 ዓመት ህመም፣ እሱ ግን ከ38 ዓመት ህመም። ስለዚህ አምላካችን መጻጉዕን የጎበኘ አምላክ አሁንም በየቤቱ በየሆስፒታሉ በየጸበሉ የወደቁትን ወገኖቻችንን በምሕረት እጁ ይዳስልን። ታስረው የሄዱትን ከእስራት ተፈተው በሰው የሄዱትን በእግራቸው ይመልስልን። በእውነት የምሕረት አባት ይችን በዘረኝነት በጎጠኝነት በክፋት በተንኮል የታሰረች